አሰላሙ አለይኩም ወራህመቱላህ። ሰላም ውድ ወንድሞችና እህቶቼ ሰላም እንደሆናችሁ ተስፋ አደርጋለሁ። በዛሬው የምናየው የሼክ ኻሊድ አልራሺድ ወይም ሸይኹል ባኪ በመባል የሚታወቁትን የክፍል 5 የህይወት ገጻቸውን የምናይ ይሆናል። ተከታተሉ። ያ ኡመተ ሙሐመድ ያ ኡመተ ሰይድ ወለድ አደም ነቢዩኩም ይዋል ያ ሼክ አልቅሰህ አልቃሻ አደረግከን ይላል። የሼክ ኻሊድ ሙሐደራ በሚኖርባት ትንሽዬ ከተማ ተወዳጅነትን አገኘ። ቀልብ ሳቢ ኹጥባዎቹም የመስጂዶችን ሚንበሮች አጨናነቀ። በርዕስ አመራረጡና በመልእክት አሰጣጡ ሀገሬውን አስደመመ። እውቅናቸው በሂደት ከተማዋን ሞላ። በመላው ሳዑዲና በአረቡ ዓለም እንዲታወቁ ያደረጋቸው አንድ ካሴት ሰሩ። ገጠመኙን በዚህ መልኩ ይተርኩልናል። አንድ ቀን ሥራ ቦታ ሆኜ ይላሉ፣ የዙሁር አዛን እየተጠባበቅኩ ስልክ ተደወለ። ስልኩን ሳነሳው ሙሐደራ አዘጋጆች ናቸው። ሼክ ኻሊድ ነህ አሉኝ። እኔም አዎን አልኳቸው። እባክዎትን ታዋቂውን ሼህ ሙሐመድ ደሓንን ለዳዕዋ ከመግሪብ በኋላ ጠርተን ህዝቡን ከጋበዝን ወዲህ ሳይመቸው ቀርቶ ፕሮግራማችን ሊበላሽብን ሆነ። ስለዚህ እርሶ በቦታው ተገኝተው ዳዕዋውን ቢያደርጉልን ሲል ጠየቁኝ። መድረኩ በጣም ትልቅ ስለነበር ኃላፊነቱ መውሰድ ከበደኝ። እኔ አልችልም አልኳቸው። ከአላህ በኋላ እርሶ ነው ያሉን፣ በአላህ ተወክለው ይምጡ በማለት ልጆቹ ገፋፉኝ። እኔም እሺ ለምን ቀድማችሁ አልነገራችሁኝም? ከመግሪብ በኋላ ለሚዘጋጅ ሙሐደራ ዙሁር ላይ ትነግሩኛላችሁን አልኩና ከብዙ ማመንታት በኋላ ሙሐደራውን ለማድረግ ወሰንኩኝ። መግሪብ ደረሰ። ህዝቡ የሼህ ሙሐመድ ደሓንን ዳዕዋ ሊያዳምጥ መስጂዱ ሞላ። ነገር ግን አንድ የማይታወቅ ሰው መድረኩ ላይ መጥቷል። ሼክ ኻሊድ አልራሺድ። ሙሐደራዬን ከመጀመሪያ በፊት የዳዕዋ ፕሮሞተሮች ሼህ ሙሐመድ ደሓን የሚል ወረቀት አምጥተው ፈርማሉኝ። እኔ ግራ ተጋባሁ። ኻሊድ አልራሺድ ነኝ አልኳቸው። አአ እሱ መስለህን ነው ብለው ሄዱና ተመልሰው ስሜን ቀይረው አመጡና አሁንም ፈርም አሉኝ። ለምንድን ነው የምፈርመው አልኳቸው። በካሴት የሚቀረጽና ለህዝብ የሚለቀቅ መሆኑን አምነህበት ለተናገርካቸው ቃላቶች ሁሉ ኃላፊነት እንድትወስድ ነው ብለው አሉኝ። የሚሉት ነገር ሙሉ በሙሉ ባይገባኝም ፈረምኩና ሙሐደራዬን ጀመርኩ። ስለ ሞት ነበር ያነሳሁት። ሙሐደራው ተጠናቀቀ። ካሴቱም በመላው ሳዑዲ ተሰራጨ። እኔ አንድ ቀን ከሪያድ ወደ ደማም ለመሄድ ኤርፖርት ነኝ። መግሪብና ኢሻን ጀማ አድርጌ ሰግጄ ሳበቃ አንድ ሰው መጥቶ ኻሊድ አልራሺድ ነህ አለኝ። አዎ አልኩት። ጓደኛውን እየጮኸ እገሌ ብሎ ጠራውና ጓደኛው ዘወር ሲል ይኸው ኻሊድ አልራሺድ አለው። ጓደኛውም የቱ ኻሊድ ሲለው ያ ጀማ በታታኝ አለው። ሸይኹ ደነገጡ። አዑዙ ቢላህ አልኩና አሉ አረኒ ጀማ ሰበስባለሁ እንጂ አልበተንም ስላቸው አይ የካሴትህን ርዕስ ጀማአን በታታኝ ስለሚል ነው አሉኝ። በወቅቱ ጀማዓ በታታኝ የሚለው ስለ ሞት የሚናገር ሙሐደራ ሀገር አዳርሶ ነበር። አድናቂዎች በደረሱበት አላንቀሳቀስ አሉት። ሕፃናቶች ሲያዩኝ ሚን ሓል ኢላ ሓል ይሉታል። ይህም ሌላ የሙሐደራው ካሴት ነው። ሼክ ኻሊድ በመላው ሳዑዲ ስሙን አኘ፣ ብሎም በአረቡ ዓለም ከፍተኛ ተቀባይነትን አገኘ። የማይሰለች ዳዕዋው ህዝቡን አንበረከከ። ከ40 በላይ የሙሐደራ ካሴቶችን ሰራ። በ2008 አንድ የዴንማርክ መጽሔት የረሱሉን ሰለላሁ ዐለይሂ ወሰለም ምስል አወጣ። በዓለም ላይ ያሉ ሙስሊሞች ጉዳዩ በከፍተኛ ሁኔታ አስቆጣቸው። እንደ ሳዑዲ ያሉ ሀገራት ከዴንማርክ የሚገቡ እንደ ኒዶ ወተትና ቅቤ ሌሎችም ምርቶች እንዳይገቡ አገዱ። የሳዑዲና የሌሎች የሙስሊም ሀገራቶች ምላሽ ያልተዋጠላቸው ሼክ ኻሊድ ያ ኡመተ ሙሐመድ በሚል ርዕስ ትልቅ ኹጥባ አደረጉ። በኹጥባቸውም ይህ ነገር እንደዋዛ ካለፈ ኸይር አይጠበቅብንም፣ እንሂዱ አትግዙ ብቻ ሆነ ተቃውሟችን። ይህኔ የሳዑዲ ንጉሥ ተሰድቦ ቢሆን ጦር በተንቀሳቀሰ ነበር። ረሱል ተሰድቦብን ምላሻችን ይሄ ነውነ፣ ኤምባሲያችን ከሀገራችን ይውጣለን በሚል ተቃውሞ ሊያደርጉ ቪዲዮ ላይ በምትመለከቱት መልኩ በአንድ መስጂድ ተገናኝተው ተቃውሞውን ቀጠሉ።
الله لا تطيع هذه المشاعر، الله لا تطيع هذه الذنوب، الله ما يطيعها ولا تطيع رب العالمين. الامر هو بيد المسلوبين، الامر بيد الله تبارك وتعالى. الله قال ان تنصروا الله كنتم اليوم حققتها باذن الله. انت اليوم باذن الله وصلنا الكلمه ولا ما وصلنا؟ ما الذي كافر يسب رسولنا ويجب في ارضنا. ይህን ጊዜ ሼክ ኻሊድ የሳዑዲ አቃቢ ሕግ ከሰሳቸው። ለጂሃድ ሰው ያነሳሳ በሚል ታስረው የ5 ዓመት ፍርድ ከተፈረደባቸው በኋላ ይግባኝ ጠይቀው ከዳኛው ጋር ባደረጉት ክርክር ዳኛውን ሰድበዋል በሚል ልባቸው በኩራት ያበጠው የሳዑዲ ዳኛ እዛው ፍርድ ቤት ውስጥ ለ15 ዓመት በይነውባቸዋል። አላህ ከእስር ነጃ ይበላቸው። ኢንሻአላህ ቀጣዩን ማጠቃለያ ክፍል በቅርቡ እንለቃለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። يا أمة محمد يا أمة سيد ولد آدم نبيكم يوحى فماذا أنتم فاعلون؟ ستقاطعون حليب نيدو وزبدة الأرباك؟ أهذا الذي استطعتم عليه؟ لقد أعلنوا الحرب والعداوة علينا، فماذا بعد هذا وماذا ننتظر؟ هم يسخرون ويستهزئون ثم نتحدث نحن عن سماحة الإسلام. أما قال الله عن محمد ومن معه أشداء على الكفار عاليا في الأفق صيحة الأباء وانبرت والله لا خير فينا إن مرت هذه القضية بسلام. وانبرت الأيام بيننا يا عباد الصيد المنهى